ህይወታችሁን በምትፈልጉት መንገድ ለመኖር ስኬታማ፣ ደስተኛና ውጤታማ ለመሆን እንዲሁም ደግሞ ማህበራዊ ህይወታችሁን ትክክለኛና ጤናማ ለማድረግ የግድ ማድረግ ያለባችሁ አንድ ነገር አለ። ይህም ነገር ምንድነው ካላችሁ መርዘኛና ጎጂ ከሚባሉ ሰዎች ራሳችሁን ማራቅ ነው። ስለማትወዷቸው፣ ስለማትፈልጓቸው ወይም ቦታ ስለማትሰጧቸው አይደለም የምትርቋቸው ወይም የምትለዩቸው። ራሳችሁ ስለምታስቡ ነው። ጤናችሁን ስለምታስቀድሙ ነው። ሰላማችሁን ስለምትፈልጉ ነው። ስኬታማ መሆንን፣ የተረጋጋ ህይወት መኖርን፣ ትርጉም ያለው ህይወት መኖርን ስለምትፈልጉ ነው ከነዚህ ሰዎች የምትርቁት። በዛሬው ቪዲዮ እንደተለመደው እጅግ በጣም ወሳኝ ሐሳብን ይዤላችሁ መጥቻለሁ። ከህይወታችሁ ማስወጣት ያለባችሁ ወይም መራቅ ያሉባችሁ 6 ሰዎች እነማን ናቸው? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሪኤተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን ንግባ። እንደሚታወቀው ለህይወታችን ትርጉም መስጠት የምንፈልግ ከሆነ በዋናነት የምንመለከተው በዙሪያችን ያሉ ሰዎችን ነው። በዙሪያችን ያሉ ሰዎች ተጽዕኖ እጅግ በጣም ከፍተኛ ነው። በአንደኛ ደረጃነት ከህይወታችሁ ማስወጣት ያለባችሁ ወይም መራቅ ያሉባችሁ ሰዎች አሉታዊ የሚባሉ ሰዎች ወይም ኔይሴየርስ ኦር ኔጋቲቭ ፒፕልስ የምንላቸው ሰዎች ናቸው። እነዚህ ሰዎች ምንድን ነው የሚያደርጉት? ምንም ነገር ንገሯቸው፣ ምንም ትልቅ ነገር፣ ምንም የሚያስደምም ኦር ኢቨን ትንሽ ነገር ልትነግሯቸው ትችላላችሁ። የሚመልሱላችሁ ምላሽ አይቻልም ብቻ ነው ብቻ ነው የሚሏችሁ። እነዚህ ሰዎች ምንድን ነው የሚጠቅሟችሁ? ከነሱ ጋር መሆናችሁ ምንድን ነው የሚያደርግላችሁ? የሚያስፈልጋችሁ ሰው የሚያነቃቃችሁ፣ የሚያበረታታችሁ፣ ህልማችሁን እንድታሳኩ፣ ወደፊት እንድትሄዱ፣ የምትፈልጉትን ህይወት በምትፈልጉበት መንገድ እንድትኖሩ የሚያግዛችሁን ሰው ነው ወይስ እንደማትችሉ እየነገራችሁ፣ አቅማችሁን እያሳነሰ፣ የበታችነት እንዲሰማችሁ እያደረጋችሁ፣ ከራሳችሁ ጋር ያላችሁን ግንኙነት እንኳን እንድታዛቡት የሚያደርጋችሁን ሰው ነው የምትፈልጉት? እዚህ ጋር ቆም ብላችሁ አስቡ። እነዚህ ኔጌቲቭ ሰዎች ማንም ሊሆኑ ይችላል። የቤተሰብ አባሎቻችሁ ሊሆኑ ይችላሉ። ወንድም፣ እህት፣ እናት፣ አባት ሊሆኑ ይችላሉ። ወይም ደግሞ የቅርብ ጓደኞቻችሁ እንዲሁም ደግሞ የትዳር አጋሮቻችሁ ወይም ፍቅረኞቻችሁ ሊሆኑ ይችላሉ። ነገር ግን ምንም ማድረግ አይቻልም። መስማማት የምትችሉ ከሆነ ተስማማላችሁ፣ ኦር ፍላጎታችሁን በግልጽ ትነግሯቸዋላችሁ። ነገር ግን ይህንንም ማይስማሙ ከሆነ ወይም ማይቀበሉ አይነት ከሆነ መራቅ ነው ያለባችሁ። መራቅ የማትችሏቸው አይነት ሰዎች ወይም ጠንከር ባለ ገመድ አብራችሁ የታሰራችሁ አይነት ሰዎች ወይም ህይወታችሁ ከነሱ ጋር በጣም የተሳሰረ አይነት ሰዎች ከሆኑ ግን እነዚህን ህልም የምትሏቸውን፣ ግብ የምትሏቸውን